ቁርአን ምንድነው ተብላችሁ ብትጠየቁ ምን ብላችሁ ትመልሳላችሁ? አወል አልቁርአኑ ወከላሙላህ የአላህ ስብሓነሁ ወተዓላ ንግግር ነው ብላችሁ ትመልሳላችሁ። አልሙነዘሉ ዐላ ዐብዲሂ ሙሐመድን ሰለላሁ ዐለይሂ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም ከሰማይ ወደ ምድር የተወረደ የሆነ መጽሐፍ። አልሙተዓበዱ ቢቲላወቲሂ በማንበብ ምንዳን የምናገኝበት፣ ሌላ ምንም ነገር ብናነብ ምንዳን እናገኝበት። እሱም በማንበብ ግን ሐርፈን ቃል ፊደል በፊደል ምንዳን እናገኝበታለን። ሌሎች ነገሮች ምንዳን እናገኝበት ምስላችሁ ቃል በቃል በማንበብ ምንዳ አይገኝም እንጂ ቡኻሪንም ባነበው ሙስሊምንም ባነበው እንዲሁ ጀነራሊ ሐዲስ ስላነበብኩኝ አጅር አገኛለሁ። ግን አጅር ታገኛለህ ተብሎ ግን ሐዲስን በማንበባችን ነው መልካም ስራ ተብሎ ካልሆነ በስተቀር የተቀመጠ ነገር የለም። ቁርአን ግን ተቀምጧል። አልሙተሐዳ ቢአያቲ አላህ ሱብሓነሁ ወተዓላ በእያንዳንዱ ሱራዎቹና አያዎቹ እያንዳንዱ አያ ተአምር ስለሆነ በእያንዳንዱ አያና ሱራ አላህ ተሐዲ ሙሽሪኮችንና በሱ ያላመኑ ሰዎችን የሞገተበት ነው። እስኪ እሱን የሚመስል ወሬ አምጡ፣ ፈልየእቱ ቢሐዲስ ሚስሊሂ። ኢማጂን ሱራ አይደለም አላህ ሱብሓነሁ ወተዓላ በነገራችን ላይ ዑለሞቹ ሲደረድሩት ቁርአንን የሚመስል አምጡ አላቸው። ጂንና ሰዎች ተሰባስባቸው ኦኬ አልቻሉም። ከዛ 10 ምዕራፎችን ቢዐሽሪ ሱወሪ ሚስሊሂ 10 ሱራ ከዛ አልቻሉም። በአንድ ሱራ አላቸው ኢና አዕጠይናከል ከውሰር ነው የሚመስል አልተቻለም። ምን አለ መጨረሻ ላይ ፈልየእቱ ቢሐዲስ ሚስሊሂ በቃ እሱን የመሰለ ወሬ ትንሽ እስኪ አምጡት ተብሎ አላህ ሱብሓነሁ ወተዓላ የሞገተበት ነው ቁርአን። አልሙፍተተሑ ቢሱረቲል ፋቲሐቲ ወልሙኽተተሙ ቢሱረቲን ናስ በሱረቱል ፋቲሐ ጀምሮ በሱረቱን ናስ የሚያበቃው ነው። ስለዚህ ስንት ነገር አለን? ኦልሞስት 5 ነገር። ቁርአን ማለት የአላህ ቃል ነው። በነቢ መሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደው ነው። በማንበባችን አጅር የምናገኝበት ነው። እሱን አስመስሎ ማምጣት በፍጹም የማይቻልና እያንዳንዱ ምዕራፎችና እያንዳንዱ ሱራዎችና አያዎቹ ተአምር የሆኑ ናቸው። እንዲሁም በሱረቱል ፋቲሐ ጀምሮ በሱረቱን ናስ የሚያበቃው ነው። ቁርአን ማለት ይህ ነው።